ሁሉም የጸባይም የቁመትም ምንም በቃ ማጠቃለያ ፈጣሪው የምትፈራ በቃ ሌላ ብዙ እንትን ትልቅ ነገር ነው በእውነት ያልከው ትክክል። በቃ ፈጣሪውን የሚፈራ ሰው ከምንም ነገር ይቆጠባል፣ መጥፎ ነገር ከማድረግ ሰውን ከመበደል። ያው ነገ አንተንም አትበድልህም ፈጣሪዋን የምትፈራ ከሆነ። እድሜዋ ትልቅ ነገር ረሳው። ቴንኪው እድሜ እኮ ላስታውስሽ እድሜዋን አልጠየቅሽውም አሉኝ። እድሜ ስንት ነው የምትፈልገው? የኔ ነው ሜቢ እስከ 30 ወይኔ አውሮፓ ምናምንማ 30 አይገኝም አባቴ። ለአውሮፓ 30 ልጅ ነው። አውሮፓ አሜሪካ ምናምን እንዲህ ልጅ እግር ያለው እኮ አረብ ሀገር ነው። አውሮፓ ምናምን ትንሽ ገፋ ያለ ነው ያለው። እሺ እድሜ ከ30 በላይ ከ30 ጀምሮ ያለች እስከ 30 ነው ወይስ 30 እስከ ሚያው በቃ 30ዎቹ መጀመሪያ። ኦኬ ከ30 እስከ 35 ትቀበላለህ? ከ20ዎቹ መጫ 35ማ እኔ ራሱ 35 ሄደ በጣም። እሺ እኔ 32 ነኝ። አንተ 32 ኮንክማ እሷ መጨረሻው ነው 30 መሆን ያለባት። ያ ከ20ዎቹ መጨረሻ ከ28 እስከ 30 ይሆናል። ከ28 እስከ 30 እኩል ብትሆን ኦኬ። ያው መጣችልክ አቡዬ ወይ መስዬ ነሽ እንዴ? ጎንበስ ብዬ በቀኝ ምሳ እየበላሁ ስለነበረ እጄ ወጥ ስለሆነ በግራ እጄ ነው የምጽፈው እና እድሜ ከ28 እስከ 30 እየጻፍ አዲስ ሰው ያስገቡ መስሎኝ ነው መጣችልክ ያልኩት። አንቺ መሆንሽን አላወቅኩም። እሷ ለራሷ ትዳር ፈላጊ ማለት ለካናዳ ምናምን አትፈልግም። እሷ ከኢትዮጵያ ነው የምትፈልገው። ከካናዳ አትፈልጊም ቢገኝ አቡዬ ፕሮሰሱ ወደዚህ ስል እርሜ መጨረስ ነው። ለዛ ብለን ነው እኮ እኛም አሁን በተለይ ያው ትንሽ አሁን ሰዓት ሁሉም ባለበት ነው የሚፈልገው። ማግኘትሙት ግልግል ነው። በዚሁ ጠቅላላ ለብለሽ ወጪ የለሽ ወዲያውኑ ግልግል ሁሉም። ሁለተኛ ለምን እንደሆነ አላውቅም። ወደ እዛ ሳስብ እፈራለሁ። ወይ ከዚሁ አብረን የምንሄድ ከሆነ ነው እንጂ እዛ እሱ ጠብቆኝ እኔ ከዚህ ስሄድ ወይ ሲኦል ነው የሚሆንብኝ ሳስበው። ትክክል ሁላችን ነው። እሺ አለው እያሉ ነው። አስገቡ ፕሊዝ። ግን መስፈርቱ ከኢትዮጵያ አይቻልም። አለው የምትሉት እንዳለ ከኢትዮጵያ እንዳትሆኑ። ሀና ረጋሳ አንድ ቁጥር እየጻፈች ነው። ከኢትዮጵያ ነሽ። እሱ የሚፈልገው እንደነገርኳቸው የመጀመሪያ ምርጫው እዛው ካናዳ እሱ የሚኖርበት ሀገር፣ ሁለተኛ አሜሪካ፣ ሶስተኛ አውስትራሊያ፣ አራተኛ አውሮፓ። ከዛ ውጭ